ዘወትር በእርሷ ላይ የሚወርደውን ዝናብ አይደለም የሚለው የምትጠጣና ለሚያርሷት ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች ይላል። እንዴት አይነት የተባረከች መሬት ናት እቺ መሬት! የሰው ልብ ነው አፍተሮል ያው በመሬት የሚያቀርበው የሰው ልብ ነው። ጌታችን ኢየሱስ ክርስቶስ ምድር ላይ ባገለገለባቸው በእነዛ 3 ዓመት ተኩሎች ከሚያስተምራቸው ትምህርቶች መካከል የእግዚአብሔርን ቃልና የሰው ልብ ደግሞ እንደ መሬት ወይንም እንደ መልካም መሬት በተለያዩ አይ ቲንክ በ4 አይነት መሬቶች መስሎ የሰው ልብ አቅርቦት ያቃል። የእግዚአብሔር ቃል ጄኒውን ነው። የእግዚአብሔር ቃል መልካም ነው። የእግዚአብሔር ቃል ዘላለማዊ ነው። የእግዚአብሔር ቃል አይለዋወጥም። የእግዚአብሔር ቃል ለዘላለም ሕይወት የሚያበቃ ነው። የሚቀበለውን መሬት ግን ጌታ ኢየሱስ ክርስቶስ አቅርቦት ያቃል። አንደኛው መልካም መሬት የተባለው ያፈራው፣ ሌላኛው መልካም መሬት ተብሎ ደግሞ እሾክ ያለው አይደል በኋላ ላይ ባለጠግነትና አንቆ ያዘው በቀለ በጣም በደስታ ወጣ እንዳያፈራ ደግሞ ካደገ በኋላ ኦሬዲ ካደገ በኋላ ደግሞ ባለጠግነት ያዘ የተባላለ። ሌላው ደግሞ መንገድ ዳር ይወደቃል፣ ሌላው ደግሞ ጭንጫ ላይ ይወደቃልና እንደ መንገድ ዳር የሆነ ልብ አለ። ዝም ብሎ ሲዘራበት ፕሬዝ ጋድ ብሎ ተቀብሎ ወደ ውስጥ አያስገባም። ስለዚህ ዘሩ ውስጡ እንዲቀመጥ ኢንተርናላይዝ አያደርገውም። ለእግዚአብሔር ቃል እድል አይሰጥም፣ ጊዜ አይሰጥም። ስለዚህ ወፎች መጥተው ይለቅሙታል አለ። ጭንጫ ደግሞ አለ ወደ ታች ማስገባት የማይችል በጣም ጠንካራ፣ በጣም አስቸጋሪ፣ በጣም ከባድ የሆነ ልብ አለ። እግዚአብሔር እንደዚህ አይነት ልብ ነው ብሎ አይተውም፣ ይዘራበታል። እስቲል ዘሩ ዛም ላይ ወድቋል። ባይዘወይ ዘሩ አልወደቀበትም አይደለም፣ ልቡ ጠንካራ ነው ብሎ አልተውም፣ ሞክሮታል፣ ልኮበታል። የእግዚአብሔርን ቃል ልኮበታል፣ የወንጌልን እውነት ልኮበታል። የተገለጠውን ፍቅር ኢንቨስት ከማድረግ እግዚአብሔር ተከልክሎ አያውቅም፣ ወደፊትም አይከለከልም። እስከ መጨረሻ ድረስ ፋይት የሚያደርገን እግዚአብሔር ነው። እኛ መቼም አይተወንም፣ መቼም አይለቀንም። ክብር ለእግዚአብሔር ይሁን እና በጣም ልቡ ጠንካራ ቢሆንም ይመጣል ዘሩ ግን እግዚአብሔር ከመናገር አይተውም። ሬዚስት እያደረግነው ደግሞ ይነግረናል፣ በሚገባን መንገድ ይነግረናል። እምትጠጣ ዝም ብሎ ሲወርድባት እየተቀበለች የማታፈስ እምትጠጣ ተዛስ ለሚያርሱባት ደግሞ ፍሬ የምትሰጥ። ምናልባት እንደዚህ አይነት የመጽሐፍ ቅዱስ ክፍል የምትፈልጉ ከሆነ እናንተ በኋላ ጊዜ ስታገኙ ኢሳይያስ ምዕራፍ 5 ከቁጥር 1 እስከ 5 ሄዳችሁ ማንበብ ትችላላችሁ። እግዚአብሔር መጥቶ በነቢዩ ኢሳይያስ በኩል እስራኤልን ይሁዳን ይናገራታል አይደል? እስራኤልን እምትጠጣ ዝም ብሎ ሲወርድ እስራኤል ለኔ እንደ ወይን እርሻ አይደለችምን አለ እግዚአብሔር። ወይን እርሻ ናት እስራኤል ለኔ፣ ሕዝቤ ለኔ እንደ ወይን እርሻ ነው። እኔ ደግሞ ገበሬ ነኝ እና መጥቼ ያንን የቫይነር እንትኑን ምንድነው የወይን እርሻውን እኮተኩተዋለሁ አለ እግዚአብሔር። ነው እንግዲህ እየተናገረ ያለው በነብዩ በኩል። እኮተኩተዋለሁ ብቻ አይደለም፣ ፍግ አረግለታለሁ፣ ውሃ አጠጣዋለሁ፣ የሚያስፈልገውን ለማደግ ለማፍራት ለመለምለም የሚያስፈልገውን ነገር በሙሉ አድርግለታለሁ አለ እግዚአብሔር። የኔ ድርሻ መኮትኮት፣ ማስተካከል፣ ማዘጋጀት፣ ማጠጣት፣ ሁሌ ካልቲቬት ማድረግ፣ ይሄንን አደርጋለሁ። እንደውም እኮ ለወይኔ ስፍራ ምን ያላረኩለት ነገር አለ እግዚአብሔር። አሁን እርሻው ራሱ ይጠየቃል። እግዚአብሔር ምን አላረገልም ሲባል ሁሉን አርጎልኛል፣ ላለማፍራት ምክንያት እስኪያጣ። አይቻልም። በእግዚአብሔር ቤት ውስጥ ኖሮ አለማፍራት አይቻልም። ማፍራት ታምር አይደለም፣ ናቹራል ነው፣ ኖርማል ነው ማፍራት። ሰምታችሁኛል? አለማደግ ማደግን በጣም ረጅም ሳምንት ስለተናገርኩት አለማደግን እኔ አሁን በጣም እንደ ተአምር አላይም። ማደግንም እንደዛው። አለማደግ ህመም ነው። አለማደግ ልክ አይደለም። አለማደግ ጤንነት አይደለም። የማያደግ ነገር መሞት የጀመረ ወይንም የሞተ ነው። ማደግ ናቹራል ነው። ተቀብሎ መመለስ ናቹራል ነው። መሬት ዝናብ ሲዘንብበት እንደሚጠጣ እንደሚቀበል ቀጥሎ ለሚያርስበት ምላሽ እንደሚሰጥ እንደዚሁ ነው አለ እግዚአብሔር። እና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት ለዘሪ ዘር ለበላተኛ መብል እንድትሰጥ እንደሚያደርጋት ቃሌ እንዲሁ ይሆናል። ከላይ ዝናብና በረዶ ወርዶ መሬት ከተቀበለች በኋላ ጸጥ አትልም። ለሚዘራ ዘርን ለበላተኛ መብልን ትሰጣለች አለ። ከዛስ ቃሌ እንዲሁ ነው። የእግዚአብሔር ቃል በምን ተመሰለ? በዝናብና በበረዶ ከሰማይ በሚወርድ ሕዝቡስ በመሬት
ዝናብና በረዶ ወርዶባት መሬት ካፈራች ይሄ ዝናብና በረዶ ከሰማይ ወርዶ ውሃ ፈሶ መሬትን ፍሬያማ ካረገ ጄኒውን የሆነ ኮራፕትድ ያልሆነ ዘላለማዊው የኔ ቃል መጥቶ እንዴት አያፈራም? ስለዚህ እግዚአብሔር እኔ ገበሬ ነኝ አለ። ገበሬ ሁሌ ምንድነው? ፍሩት ኦሪየንትድ ነው። ገበሬ ፍሬ ፈላጊ ነው። ባይዘወይ ለፍቷላ። ገበሬ ፍሬ ሲፈልግ ባይዘወይ እንደ ውለታ እየቆጠረ አይደለም ፍሬ የሚሰበስበው። እንዴት የተባረከ ነው እያለ አይደለም የሚሰበስበው። ለፍቼ ይባላል እና ባታፈራ ነው የሚጨነቀው። ስለዚህ ፍሩት ኦሪየንትድ ነው ገበሬ። እግዚአብሔር አብ ገበሬ ነው፣ ፍሬ ፈላጊ ነው። ህዝቡ መሃል ይመጣል። ለምን? የለፋውን ልፋት ያውቃል። ግንድ ደግሞ አለ። ግንዱ ደግሞ ኢየሱስ ነው። አሁን እንደ እግዚአብሔር ያለ ማንም የለም። በእውነት ነው የምላችሁ። ኢየሱስ ደግሞ ግንድ ነው። እኔ ገበሬ ነኝ አለ እግዚአብሔር። አዎ ግንዱ ደግሞ ልጄ ነው አለ። እና እናንተ ደግሞ በግንዱ ላይ ያላችሁ ቅርንጫፎች ናችኋል። አዎ ስለዚህ እኔ እግዚአብሔር መጥቼ ልጄ ላይ ግንዱ ላይ አምጥቼ አጣብቂያችኋለሁ አለ። አለማፍራት አትችልም። መሬቱ በጣም ፈርታይል ነው። ግንዱ ኢየሱስ ነው። አሁን እግዚአብሔር ከመሬትም ከግንድም ጋር ጨርሷል። ግንዱ መስቀል ላይ ሞቶ አስደስቶ ጨርሷል። እግዚአብሔር አልቲሜትሊ ደስ ብሎ ጨርሷል በኢየሱስ። ምን አይነት ነው ተብሎለታል ኢየሱስ። አብ ከሰማይ እንደዚህ ደስ ሊያሰኘኝ የሚችል አልነበረም፣ ወደፊትም አይኖርም፣ ጨርሻለሁ ደስታዬን አለ እና ከግንዱ ጋር እግዚአብሔር ዲል አድርጎ ጨርሷል መስቀል ላይ። ከማጋ ነው ከዚህ በኋላ የሚያወራው? ከቅርንጫፍ ጋር። እግዚአብሔር አሁን ከኢየሱስ ጋር በምንም ጉዳይ አያወራም፣ ከኔ ጋር ነው የሚያወራው። አፈራ ወይ ነው የሚለኝ። ለምን? የግንዱን አቅም ያውቀዋል። እስኪሞት ነው ህይወት የሚሰጠኝ። እየኖረ አይደለም የሚያኖረኝ፣ እየሞተ ነው የሚያኖረኝ። እዛ ድረስ እኔን ለማኖር ይሞታል። እኔን ለማኖር ለኔ ህይወት ለመስጠት የሱን ትቶ ወደ እኔ ይልከዋል። እኔ ልሞትበት ስል ያንተን ሞት አምጣ ብሎ እኔን በሱ ህይወት የሚያኖር ነው ግንዱ። ያልፈሰሰ ጸጋ የለም፣ ያልወረደ መንፈስ የለም፣ ያልተሰጠ ትምህርት የለም። እዚህ ውስጥ the whole counsel of God አለ። እግዚአብሔርን ከፈለከው ኢየሱስ ውስጥ አለ። ጸጋ ከፈለክ ኢየሱስ ውስጥ አለ። ምንም ነገር አለ። ግንዱ የሚነራል ችግር የለበትም። አንተ ማደግ ከፈለክ እስከ መጨረሻ የሚያሳድግ ብቃት ይሰጣል። አለማፍራት አይቻልም። ባላፈራስ የሚባል ኦፕሽን የለም። ካላፈራ በህይወት የለም። ማፍራትስ ውለት አይደለም ለእግዚአብሔር። እየኖርክ ነው ማለት ህይወት አለ ማለት ነው። አንዳንድ ሰው በጣም ሲጸልይ ይገርማቸዋል። ለእግዚአብሔር ስል ለራስህ ነው ለራሴ እኔ በጸልይ ለራሴ ገለጠ። እጅግ በጣም ብርቱና ታላቅ የሆነ የእግዚአብሔር ፍቅር አለ። የፈሰሰ የእግዚአብሔር ጸጋ አለ። የወረደ መልካም የእግዚአብሔር ቃል አለ። ይህንን ሁሉ ነገር ተቀብላ ለሚያርሷት ምላሽና ፍሬ የምትሰጥ መሬት ከእግዚአብሔር ዘንድ በረከትን ገበሬው ያመሰግናታል አለ። ገበሬው ማን ነው? እግዚአብሔር ነው። መሬቱ ማን ነው? እኛ ነን። የእግዚአብሔር ቃል በላያችን ላይ ሲመጣ እግዚአብሔር እንደዚህ በዝማሬ በጸሎቱ ጸጋ ሲያፈስልን ተቀብለን ተመስገን ብለን ሪጆይስ አድርገን ወተን ስንኖርበት እግዚአብሔር ይባርካል። ደስ ብሎት በረከትን ትቀበላለች ማለት ባይዘወይ ትክክለኛ ቃሉ ኢሎጊያ የሚል ቃል ነው። ኢዩና ሎጎስ የሚል ሁለት ቃል ነው። ጉድ ወርድስ ማለት ነው። እግዚአብሔር ይባርካል በቃሉ። ተባረክ ይልሃል እግዚአብሔር። ተባረክ ብሎ ማንስ ቢረግም ይውጧል፣ በረከት ያደርገዋል። እርግማኑን ራሱ እግዚአብሔር ተባረክ ካለ እና ኢሎጊያ ማለት ጉድ ወርድስ እግዚአብሔር ከሰማያው ይናገራል ስላንተ። ፍሬ ስታፈራ እግዚአብሔር ከላይ ቴስቲሞኒ የሚሰጠው እግዚአብሔር ነው። ሰው አይደለም የሚመሰክርል። እግዚአብሔር ከሰማይ ተባረክ። እግዚአብሔር ከባረከ
አይደል? እግዚአብሔር የመረጠው አይደለም የሚለው ማን ይከሰዋል? ከሳሽ የለም አይደለም የሚለው የእግዚአብሔር ይበልጣል። ሰይጣን አይከስም? ይከሳል። የወንድሞች ከሳሽ ተጥሏል የሚለው ራእይ ላይ ነው። እስከዛ ይከሳል እየተከታተለ። እግዚአብሔር ከመረጠስ ሲከስ መርጦኛል ዞር በል እንትኑ መሃል እኔና እግዚአብሔር መሃል ባይዘው ሰይጣን ሲገባ እግዚአብሔር መጀመሪያ የሚያስወጣው ሰይጣን ነው። ኢያሱን ሊከስ ሲገባ ሰይጣን መጀመሪያ እኮ ባዕድ ነው። እሱ ባዕድ ነው። ይሄ ቤተሰብ ኢያሱና እግዚአብሔር ፋሚሊ ናቸው። ያኛው ባዕድ ነው፣ ሌላ ነው። እና ሰውየው ድፋም ለዞ ሊከሰው እኮ ነው የመጣው። እግዚአብሔር ኢያሱ አለው ሰይጣን ሆይ አለው። አቤት አለ። እግዚአብሔር ይገስጽ። እኔ እግዚአብሔር ከኔ በላይ ነው። በእግዚአብሔር ስም እግዚአብሔር ከሱ በላይ የለም። በራሱ ነው የሚገስጸው። እግዚአብሔር ይገስጽ። ማን ነው ባዩ? ራሱ እግዚአብሔር። ኢየሩሳሌምን የመረጠ አለው። አሁን ድፋም ልብስ አልለበሰም አይደለም ያለው እግዚአብሔር። መርጬዋለሁ አለ። ውጣ ከመሃል አለው። አስወጥቶ ከዚህ የቤተሰብ ነው አለው። ድፋም ልብስ ጎለበ ሊል ሲል ውጣ ከመሃል። እግዚአብሔር ከሰይጣን ጎግኖ አይመታም። እንደዚህ አይነት ሲስተማቲካሊ መጽሐፍ ቅዱሳችን እንደዚህ አይነት ትምህርት የለውም። እግዚአብሔር እጁ አንሶ ነው እንዴ በሰይጣን እጅ የሚመታ? እንዴ ሰይጣን ራሱ ባይዘ እግዚአብሔር ሊቀጣ ሲል ዳር ነው የሚቆመው፣ እዛ ጥግ ላይ እንዳይደርስበት። የእግዚአብሔር እጅ ሰይጣንን እኮ የጣለው እኮ የእግዚአብሔር እጅ ነው። እና እግዚአብሔር አሁን እንዴ ሲጀመር አፍተሮል እግዚአብሔር ከቀጣ በፍቅር ነው የሚቀጣ። ሲቀጣ ሊያቀና ነው የሚቀጣ። ሲቀጣ አባት ልጁን ቀጥቶ ገንዘብ እንደሚያደርግ ሊያረግ ነው። ካራክተር ዋይዝ አንደርስታንድ ካላረከው ነው እንጂ እግዚአብሔር ሊያሳድግ ነው የሚቀጣ፣ ሊያኖር ነው የሚቀጣ። እኔ ልጄን ስቀጣው እምቀጣው ነገ የተመሰገነ ልጅ እንዲሆን ብዬ እንጂ እሱስ የኔን ልብ አንደርስታንድ እስኪያደርገው ድረስ ሊቸገር ይችላል። እድሜያችሁን ሁሉ ፕሮግራም እየተካፈላችሁ እንዳጨርሱ ከጌታ ጋር መኖር፣ ከኢየሱስ ጋር ፐርሰኑን አንደርስታንድ ማድረግ። አብሬው ነው የምኖረው ከኢየሱስ ጋር። አብራችሁ ከምትወዱ ሰው ጋር ስትኖሩ እንዴት ነው ደስ የሚላችሁ? ከኢየሱስ ጋር መኖር፣ ከጌታ ጋር መኖርን መለማመድ አለበት። እንደ ክርስቲያን አብረው ስትኖር እንዴት ደሰት ልቡ ሲገባ እንዴት እንደሚደሰት የሰጠን ነገር ቫልዩ ስታረግለት። ክብር ለኢየሱስ ይሁንለት። እንደ ኢየሱስ የሚወደን ማንም የለም። እርሱ ውስጥ ነው በሚመስል በእውነት ወደ ክርስቶስ ቀረበ።